እንደኔ ቮት እንዲደረግልሽ ብትቆሚ በጣም ጥሩ ነው። እና አሁን ልቁም? አዎ ቆመሽ አይ ቲንክ ከፊት ይልቅ ቆመሽ ብትዞሪ በጣም ብዙ ሰው ቮት የሚያደርግ ይመስለኛል። ኦኬ ችግር የለም ያው መሆን ይችላለሁ። እና ታምራለች የምትሉ ቮት አርጉ፣ ሳቁ። አይ ሌላ ሰው ይግባ የምትሉ አልቅሱ። አልቅሱ ደስ ይላል። ኦኬ ታምራለች የምትሉ ሳቁ፣ አታምርም የምትሉ አልቅሱ። ፍሪጅም አላችሁ ጥሩ። ኦኬ ፒ ትክክለኛው ፒ አንቺ ጋር ነው ያየሁት። ግን እስቲ እንደዚህ ወዴት ልዙር? እስቲ አንዴ እንዲ 360 ወዴት ልዙር? እስቲ አንዴ እንዲ 360 ኪሎሽ ግን ትልቅ ነው። ስንት ኪሎ ነሽ? አይ 59 ወይ 60 ነው የምሆነው። ከዛ አላልፍ ኢቨን አሁን ሰሞኑን እንደዚህ ምናምን ጨመርኩኝና አረገሽ? ኖ ማርገዝ ሳይሆን ቦርጭ ትንሽ እዚች ጋር በአካል ሜቢ በአካል ብታይም ይሄን ያህል እንደዚህ ወፍራም አይደለም። ኦ በአካል እንዳይሽም ትፈልጊያለሽ? ኖርማል ነው፣ ምን ችግር አለው? ብሳሳትስ? አይ አትሳሳት እኮ ሰይጣን በአንድም በሌላም በብዙ ነገር ይፈተናል። በፓንት የሚዞሩትን ታውቂያቸዋለሽ? ዝም በል። ሚስት ፊት ደግሞ እንደዚህ አይነት ባዶ ወርድ አይጠቀምም። ባዶ ወርድ አይደለም ታውቂያቸዋለሽ? በፓንት የሚዞሩ ኢትዮጵያኖች አታውቂም? ወንድ ሴት ሼላ እስካሁን ነበሩ እኮ በእናትህ በጡት ማሳጅ እና በእንትን የሚዞሩት እንደዚህ አይነት ሰው ማለት። ከዛም በኋላ ምን ብትለኝ ጥሩ ነው ዩ አር ብሮክ ምናምን አላለችኝ። ዝም ብላ ከመሬት ተነስታ ለምን ማኔ አደነኳቸው። ስሩ በርቱ፣ ከተመቻችሁ በቃ ሀበሻ እንዲያጣጥላል። ግን ምን አየው መሰለሽ ጫፍ ላይ ክርድድ ያለ ጸጉር አይቻለሁ። ፓንት የሀበሻ ሴቶች ብዙ ጊዜ ፒኪኒ ያረጉማ። አሁን እነዚህ አዲስ ሆነባቸውና ፒኪኒ ፓንት ሲያረጉ ጫፍ ላይ ክርድድ ያለ ጸጉር ወጣ እና እንደዚህ አይነት ጸጉር እንዳላይ ካሁን በኋላ ለእናንተም ነው። ከዛን አበደች የለም ማለች አለን አይቻለሁ ቪዲዮ ልካለሁ ስል ዝጋ እንደዚህ ምናምን መሳደብ ጀመሩ። ከዛ ዩ አር ብሮክ ምናምን አላለችኝ። ማን እንደነገራት እሱ ዘኛ ነኝ እንጃ። እግዚአብሔር ወይ ጌታ አስቢ። ዩ አር ብሮክ የምትለው እኮ የተቀዳደደ ግድግዳ ውስጥ ገብታ ላይቭ ስትሪም ያደርጉ ልጆች፣ በዛ ላይ ደግሞ የሚኖሩበት አጥተው ሞራላቸውን ሸጠው ራቁታቸውን የሚዞሩ ሴቶች ዩ አር ብሮክ ሲሉሽ አስቢ። ልትታረቅ ነው እኮ አሁን። ለምንድን ነው እንደዚህ ብለህ የምታወራው? ለምን ባዶ ወርድ የምትጠቀመው? ግን ለምንድን ነው ግን የምታጠፋው? የኔ እናት ከአንቺም ጋር ልጣላ እንዴ? የምን ባዶ ወርድ ነው የምታውጪው? ምንድን ነው ባዶ ወርድ ያወራው? ለምን የምንድን ነው ይሄ እንግሊዘኛ? ከየት ነው ያመጣሽው ባዶ ወርድ? ሲጀምር እሷ ናት አይነገረችኝ ያለች ኒሙ ይታቋል። እሺ ቆይ አንዴ ሼር ላድርግላትና ልክ እሷ ላይቭ ስገባ ሌላ ክልክ እስከዛው ውጣ አውሩ አትላኪልኝ። ምን ይሰሩልኛል? እኔ እኮ ለነሱ ብዬ እኮ ነው። ትራምፕ ስለሆነ ችግር የለውም። በቃ ሞንቻ ውጪ እንዴ ራሷ ገብታ ደግሞ ራሷ እንትን ትላለች እንዴ ድንኳን እንዴ ምን ያደርጉልኛል? እኔ ክረምቱን ብርድ ነው ማስታወቅ አይችሉም፣ በፓንታቸው መዞር አይችሉም። ስለዚህ እኛ ቤት ልብስ የሚታጠባለ ልቅጠራቸውን ያልኳት እግሯን አይደለም የጭገሯን ነው። እንደዚህ አይነት ወሬ ላይቭ ላይ አታውሩ በእናታችሁ። አሁን እኔ ቤተሰቦቻቸው ከኔ ጋር ነው እንዲያወራው ሆኖ አንተ ታውራ ቤት ለቤት ማን ነው ዳቦ ዴሊቨሪ የሚሰጠው? እንዴ ድፎ ዳቦ ጌታን የምር እኔ እየቀለድኩ አይደለም። ፓንኬክ ምናምን ጣፋጭ ኬኮች ተቆራጭ ምናምን ለምትፈልጉ ሰዎች እውነቴን ነው። እኔ እንዴ ስራ ፕሮሞት ላደርግ ነው ገቦት እንዴ ስለ አመድ እና ፀጉር አቆራረጥ ላውራ አይደለም። ዱባይ ሆነሽ ኢትዮጵያ ዴሊቨሪ ልትሰሪ ነው? አዎ እዛ ሰዎች አሉኝ ነው ያው የስራ እድል ክፈትላቸው ብዬ ነው።
እስቲ ለእኔ መጀመሪያ የ20 ብር ዳቦ ላኩልኝ እስቲ። እንደዛ አይነት ርካሽ ዳቦ አንሸጥም አባ። የስንት ብር ነው ያለው? ድፎ ዳቦ ነው ያልኩት እኮ ድፎ ዳቦ ስንት ነው? እስካሁን ዋጋው ተመን አልወጣለትም። እንደ እንትንክ ነው እንደ ትእዛዝክ ነው። ፒክቸር እንልክልሃለን ትመርጣለህ። የስንዴ ከፈለክ የገብስ ቸኮሌት ኬክ ፍርኖ ዱቄት ይፈለካል። እሺ ማስታወሻ እየያዝኩ ነው። ግን ዳቦ ላይ አደራችሁን ፀጉር እንዳይኖር። ብዙ ሰው ፀጉር አይወድም። አይ የሚጋግሩ ሰዎች ባለ አይ ዳድ እኔ ግን የምሬን ነው የምልሽ፣ አስረግጬ እነግርሻለሁ። ከልጅነቴ እስከ 28 ዓመቴ አሁን ካንቺ ጋር 11 ዳጊዎችን አውቃለሁ። ዳግማዊት የሚባሉ አንድ ጤነኛ ሰው ብቻ ላቀም ኤቭሪዋን ሻፋዳ ዳግማዊት የሚባል ስም ያለው ሁሉም ሻፋዳ። የምሬን እኔ ሳወራም ትቀይረዋለህ። ከዛ ደግሞ ማብሪክ ስቀጥልበት ደግሞ ትናገራለህ። ይሄን ነው ማለት ነው። እያስተዋወቅክ ነው። እሺ እና ምን ያርጉሽ? ፎሎ ያርጉሽ ዳቦሽን እንድትሸጪ ነው። የኔ ዳቦ አይደለም። ሴቶች ዳቦ እንዳትሸጡ ብዬ እኔ እመክራለሁ። አንቺ ነገር ለሚተሽ ዳቦ ሸጣለሽ። መጣችሁ እዛዝ እሺ። መስኩት ነገር ኃላፊነት አልወስድም። የኔ እናት እዚህ ሆነሽ የቀመሰና ያወራ አንድ ነው የሚቀጣው። ስለዚህ አታርግለዛ። እኔ ራሴን ባጠፋ ባንተ ምክንያት ነው። ለምን ልብና ቲም አሁን ለምን ሄደሽ አትሞችም? ገመዱን እኔ እገዛለሁ። እያየህ ነው ማረጋው። ራፍ በኋላ ለምን ምናምን አልሰማህም። የምር አድርጊው። ከዛም በኋላ በቃ ይቆጫል። ግን አይቆጨኝም። እሺ እኔ የምልሽ አሁን ሌላ እንግዳ አስገብቼም እንድጀናጀን አትፈቅጂልኝም? የአንቺ ዳቦ ከተሸጠ ሙሉዬ ቀምሰክም ስለእንቱ መናገር ትችላለህ። ካልተመቸክ እንዳይገዙ አድራሻ ልላክ። በውስጥ መስመር ትልካላችሁ እንድቀምስ እኮ 24 hours ይሰራሉ። ዴሊቨሪ አለ ብያለሁ። በውስጥ ኢንቦክስ አድርግልኝ እና ቁጥርህን ላክልኝ። ቤት ቁጥራችሁን ላክልኝ ይመጣሉ። አፍተር ሚድናይት አይሻልም? አሁን ከቲክቶክ ስወጣ ሚድናይት ነው። ኤኒ ታይም 24 ነው የሚሰራውና ስንት ዳቦ ነው? ምን አይነት ዳቦ ነው የምፈልገው? ፍርኖ ዱቄት ነው? የስንዴ ነው? ገብስ ነው? የአጃ አለ። ትንሽ ቆንጆ ተደርጎ የሚቀቀሩ አለ። ቀምሰሽው ታውቂያለሽ? ነው እኔ ዳቦ አልወድም። ብዙ ጊዜ ዳቦ አድናቂ አይደለሁም። ሙዝ ነው የምትወጂው? ውይ አልወድም ጭራሽ። ያመኛል፣ ያቀሸልሸኛል ስበላ። የምሬ ነው። አይዳጊ እኔ እንዳንቺ ቦን አቤት ከዚህ ሀገር የወጣው ቀን መጨረሻ የወጣው ቀን እኔ እንዴት እንደምሆን ባይዘው ልመጣልህ እኮ ነው። እሷ መስከረም ትመጣለሽ ራሄል። አንቺ መቼ ነው የምትመጪው? እኔ ለመስቀል እመጣለሁ። ስለዚህ አሪፍ ነው። እሷን ስንሸኝ አንቺ ትመጫለሽ። አረ ቀርበክ አኖ መጀመሪያ እኔ ማስተዋወቀው ዳቦ ነው መቅመስ ያለብህ። የነሱ እንደውም ኤክስፔሪየንስ ያደረገ ነው ምናምን የሚባል ነገር ሰምቻለሁ። ስለዚህ እስከዛ ድረስ ምንም አይነት ዳቦ እንዳትበላ ኃላፊነት አልወስድም እኔ። እሺ አልበላም። የአንቺን ብቻ ነው የምበላው። ለአንተ እኔ ራሴ ዴሊቨሪ እና ራሴ ድራይቨር ያልኩ አመጣልሃለሁ ለአንተ። እሺ አመሰግናለሁ። እንዳከበርሽ መድኃኒዓለም ያክብርሽ። እስከዛ ድረስ የማንን ፕሮዳክት እንዳትቀምስ ኃላፊነት አልወስድም እኔ።